ብሔራዊ የሀዘን ቀን ለማድረግ የሚዲያ አካላት መረባረብና ለሁሉም ክርስቲያን የሀዘን መልእክት በማድረስ መረባረብ ይኖርብናል። መቼም ሲኖዶሳችን ይህንን ያደርግልናል ብለን ተስፋ ስለማናደርግ በዚህ መልኩ አንድነታችንን ብንገልጽ ጥሩ ነው ተብሏል። ከመላችን ጎን ለጎን እና በኋላ ዘላቂነት ያለው የመፍትሄ መንገድ እንድናበጅለት በዚያውም የእመቤታችንን ስደቷን እያሰብን ከጥቅምት 24 እስከ 27 ለተከታታይ 3 ቀናት የሚቆይ የሀዘን ቀን እንዲኖረን ኦርቶዶክሳውያን ቲክቶከሮች፣ ዩቱበሮች፣ ፌስቡከሮች፣ ቴሌግራም፣ ኢንስታግራም፣ ትዊተር፣ ሳተላይት ቴሌቪዥኖች በአጠቃላይ የማህበራዊ ሚዲያ ተጠቃሚዎች በሙሉ ባለን አቅም ሁላችንም መጮህ ይኖርብናል ተብሏል። በዚህ 7 ዓመታት በዝቋላ፣ በበደኖ፣ በአርባ ጉጉ፣ በአርሲ፣ በጅጅጋ ወዘተ በሰማዕትነት ያለፉን ፎቶ በመለጠፍ የሰማዕቱ ግፍ በሁሉም ቤት እንዲታወቅ ማድረግ ነው ሀሳቡ። ለሁሉም ለምናውቃቸው ሁሉ እያዳረስን ለሀገር ወዳድ የእስልምና ተከታዮችም ጭምር ሀዘናችንን እያደረስን የሚቀጥል ይሆናል። የተሻለ ሀሳብ ካለ እንመካከር። ካህናት፣ መምህራን፣ ሰንበት ትምህርት ቤት ማህበራት፣ ሁሉም በየዘርፉ ድርሻውን የሚወጣበት እንዲሆን ማህበረ ምዕመናን ጥሪ